ክፍል 3 ክፍል 1 እና 2ን አይተናል። ክፍል 3 ዛሬ በደንብ አድርገን ያብራራን እናየው ክፍል 3 ነው። እሱን ካየን ወደ ጸሎት እንሄዳለን። ክፍል 3 የተቀቡ የእግዚአብሔር ሰዎች አስተዋጽኦ። የተቀቡ የእግዚአብሔር ሰዎች አስተዋጽኦ፣ በተቀቡ አፍና እጅ የተቀመጡ በረከቶች። በተቀቡ በእግዚአብሔር ሰዎች አፍና እጅ ውስጥ የተቀመጡ በረከቶች ለኛ እግዚአብሔር ለምናመልክ እግዚአብሔር ለምንከተል ለኛ በረከት የተቀመጠው ቋጥ እጃቸው ነው፣ አፋቸው ነው። አፋቸው ነው። በአፋቸው ላይ ጥል አለ፣ በእጃቸው ላይ መድኃኒት አለ። ክብር ለጌታ ይሁን። እግዚአብሔር መንፈስ ነው። በተቀባቸው ሰዎች አንደበትና እጅ ላይ ተቀምጠው ይባርከናል። ጌታ የተባረከ ይሁን። በሙሴ አፍና እጅ ለእስራኤል ነገዶች በረከቶች አስቀምጦ ነበር። ዘዳግም 33 ከቁጥር 1 እስከ 29 ስታይ በጣም የሚገርም በረከቶችን ታገኛላችሁ። የእግዚአብሔር ሰው ሙሴ ሳይሞት የእስራኤል ልጆች የባረከበት ባርኮት ይቺ ናት ብሎ ይቀጥላል። ዘዳግም ምዕራፍ 33 ከ1 ጀምራችሁ ስትሄዱ እግዚአብሔር የእስራኤል ልጆችን ባርኮትና የእስራኤል ልጆችን ኃይል የእስራኤል ልጆችን ክብር በማን እጅ ነበር ያስቀመጠው? በሙሴ እጅ ነበር ያስቀመጠው። በሙሴ አፍ ነበር ያስቀመጠው። ስለዚህ ሙሴ ይህን በጥልቀት የሚያውቅ ሰው ነው። እስራኤልን የመራ ወደ ፍጻሜ ሲደርስ ጊዜው እንዳለቀ ሲያውቅ በናባ ተራራ ከመውጣቱ በፊት የእስራኤል ልጆችን በሙሉ ጠርተው ባረካቸው፣ ሳይሞት ባረካቸው። ስለዚህ ነው ሙሴ የባረካቸው። በእስራኤል ላይ የነበሩ 7 ባርኮቶች ታላላቅ ባርኮቶች ናቸው። አንደኛ የገዥነትን የኃያልነትን። አሁን እስራኤል ገዥ ናት። ክብር ለጌታ ይሁን። አገር አልባሁና ምድር አልባሁና ርስት አልባሁና ግን ምድርን ገዝታለች። ኢየሱስ ጌታ ነው። እየተጋደለች እየታረደች እንድጠፋ ተብላ ምድርን ገዝታለች። ዛሬም የገዛችን ያለች የገዥነት በረከት ነው። ክብር ለጌታ ይሁን። ሁለተኛ የሞገስ በረከት። የሞገስ በረከት ሙሴ ከተጠራ ጀምሮ ሁሌ ሞገስ የሚጠይቅ ሰው ነው። እስራኤልን ከበረከበት አንደኛ በረከት አሁን በዓለም ላይ አንጸባርቆ የሚታየው ሞገስ፣ ተቀባይነት። ክብር ለጌታ ይሁን። እስራኤልን ላይቀበል የቱም አይነት ነገስታት አይችልም። አሜን። አይችልም። ቢቃወማትም ምን ብልም ወደደም ጠላ ከእጅ ስራዋ የተነሳ ይቀበላታል። ሞገስ። ክብር ለጌታ ይሁን። ሞገስ በጣም ጥቂት ነው። የቆዳ ስፋቷ ከኢትዮጵያ እኔ ግማሽ ትሆናለች ብላችሁ ነው? አቶን ልብ አድርጉ። የህዝብ ብዛቷ እንደዚህ ጥቂቶች ናቸው። እናንተ 120 ሚሊዮን በላይ ነው። አሁን ኦልሞስት 130 የተጠጋችሁ ነው። ግን ዓለምን ታስደነግጣለች፣ ታስፈራለች። ምንም ልዩነት አለ። በእጇ ያለው መሳሪያ በሌሎች እጅ አለ፣ በአሜሪካን እጅም አለ። ግን እስራኤል የሚለው ስም ያስደነግጣል። ሃሌሉያ። ይሄ ምንድነው? ሞገስ ነው። የእግዚአብሔር መፈራት፣ የእግዚአብሔር መፈራት። ክብር ለጌታ ይሁን። ሶስተኛ ሙሴ የባረከው ባርኮት በእስራኤል የሆነው ስምህን በፊት ያውጃለሁ። የእግዚአብሔር ስም፣ የእግዚአብሔር ስም፣ የአምላክ ስም፣ የመለኮት ስም። ክብር ለጌታ ይሁን። እስቲል ነው እስካሁን ጊዜው ደርሰው እስኪበራላቸው ድረስ አንድ አምላክ ጀሆዋ። ሃሌሉያ። ኤሊሆም። ክብር ለጌታ ይሁን። ኤሊሆም የእግዚአብሔር ስም። ይሄ የሚገርም ታላቅ በረከት ነው። አራተኛ የማይደርቅ ምንጭ። እኔ በጣም ሁሌ እገርማለሁ። በጣም የሚገርመው ታውቃላችሁ፣ በዓለም ታሪክ ሳይ እኔ በእስራኤል በጣም ነው የሚደንቀኝ። እስኪ ልብ አድርጉ። ዮርዳኖስ የምትባል ወንዝ ነው ያላት ሀብት ዮርዳኖስ ነው። ልብ አድርጉ። ደረቅ ናት። መካከለኛ ምስራቅ እንደምታውቁ ደረቅ አሸዋ ነው። ግን ያ ወንዝ ልብ አድርጉ፣ ያ ወንዝ
አንደኛ የቱሪስት መስህባቸው ጌታ የተጠመቀ መሲህ የተጠመቀ ስለሆነ በዓለም ዙሪያ ያለው ይሄዳል። ያን ወንዝ ለፈውስም ይጠቅሙታል፣ ለበረከትም ይጠቅሙታል። ነቢያቶች ለፈውስ አገልግሎት እንደ ኤልሳዕ ተጠቀሙት። ምን አባቶቻቸው ባርከው ስለነበር ለፈውስ አገልግሎት ይጠቀሙት ነበር። ለምጽን ያነጸ ነበር። ሁለተኛ ጌታ ኢየሱስ የተጠመቀው በዮርዳኖስ። ዛሬ የእስራኤል ትልቁ የገቢ ምንጯ ዮርዳኖስ ወንዝ። ለምን? ለጉብኝት የሚሄዱ ክርስቶስ የተጠመቀውን ለማየት ሲሄዱ። እሱ ብቻ አይደለም፣ በማስኖ ነው የምትኖረው። ዓለምን ዛሬ የሚያስተናግደው ወይም ከእስራኤል ነው የሚመረተው። ፕሬዝ ጋድ አሜን። እንደናንተ ለምለም አይደለችም። እንደናንተ በደን የተከበበች አይደለችም። በተራራ የተከበበች ናት። በኮረብታ የተከበበች ናት። ተራራውም ሁሉ ለምለም አይደለም፣ ደረቅ ነው። ግን ዓለምን ሁሉ የሚያስተናግድ ወይን የሚመረተው በእስራኤል ምድር። ክብር ለጌታ ይሁን። ሮማን ብትሉ ወይን ብትሉ በእስራኤል ምድር ነው የሚመረተው። ለምን? ሙሴ የባረካቸው ባርኮት። ምድራ ሁሉ የሀብት ማግቢያ ነው። በጣም ከሚገርማችሁ እንዲህ አስታውሳችሁ ታውቃላችሁ? ጌታ ኢየሱስ ክርስቶስ የተወለደባት ቤት እስቲል እስከ ዛሬ አለች። ያቺ የከብቶች በረት። ኢየሱስን አያውቁትም፣ ኢየሱስን አልተቀበሉትም። ግን ያቺ ቤት የነሱ ዋና የገቢ ምንጭ ናት። ቱሪስት መስህብ ናት። የቱሪስት መስህብ በአመት ከግማሽ ሚሊዮን በላይ ህዝብ ኢየሱስ መሲህ የተወለደበትን ቦታ ለማየት ሊጎበኝ ይሄዳል። ያቺ ቤት ይሄው ዛሬ አያችሁ። ኢየሱስ ንጉስ እንደሆነ ያላመኑትን ገለው ቀብሮታል። እሱ ከሙታን ተነስቷል። ሙቶ እንደተነሳም አያምኑ። ያ መቃብር ዛሬም ገቢ ያስገባላቸው። አሜን። ያ መቃብር ለጎብኚዎች ክፍት ነው። ዛሬ ገቢ ያስገባላቸው። ምክንያቱም አባቶቻቸው ምንም አመፀኛ ምንም ክፉ ብትሆኑ አባቶቻቸው ባርኳቸዋልና፣ ነቢያት ባርኳቸዋልና። ሙሴን እንደ እግዚአብሔር አፍ አድርገው ተቀብለው ስለነበሩ ሙሴ ባረካቸው። ከሙሴ አፍ ነበር ሀብታቸው። ሙሴ ሳይሞት ባርኳቸው ሄደ። እስኪ አሜን። አትጠራጠሩ። ሙሴ ቢሞት ባርኮታቸው ይዞ እንደሚሄድ አትጠራጠሩ። ሳይባርካቸው ሞቶ ቢሆን። ስለዚህ እግዚአብሔር በቀባቸው ሰዎች አፍና እጅ የእናንተን በረከት አስቀምጧል። በኤልያስ አፍና እጅ ነበር የዛች የስራፍታ ሴት የመዳን በረከቷ። አሜን። የመዳን በረከቷ በኤልሳዕ አፍና እጅ ነበር። የሱናማይትና ባል የሞተባት የናቢ ቤተሰብ ምስት የነበረች የናቢያት ልጆች አያችሁ። ያን የናቢያት ልጆች ጥቂቱ ነገር የተበዛላቸው የይሁዳ ህዝብ ይሄ ሁሉ በረከት ወደ 48 በረከቶች ተአምራቶች በኤልሳዕ እጅ እግዚአብሔር ለእስራኤል አስቀምጦ ነበር። እኛ ኢትዮጵያን ግን ይሄን እንረዳለን ወይ ነው በጣም የሚገርመኝ። ይሄን አንረዳም። ታውቃላችሁ? ይሄን አንረዳም። እግዚአብሔር እንዴት ምድር እንደሚባርክ፣ እግዚአብሔር እንዴት ትውልድ እንደሚባርክ ይሄን አንረዳም። እግዚአብሔር ባዘጋጃቸው ሰዎች እጅ ነው አቅርቦት የሚያመጣው። ስለቆፈረን ስለነገደን አይደለም። ክብር ለጌታ ይሁን። ሃሌሉያ። ነቢያቶች እውነተኛ የእግዚአብሔር ሰዎች እጅ እና አፋቸው ውስጥ እግዚአብሔር ያስቀመጡን ባርኮቶች ምንድነው የሚያደርገው? አስተዋጽኦ ምንድነው? አንደኛ የበሮቻችን ቁልፍ ይከፍታል። በምድር ላይ የበሮቻችን ቁልፍ በር ከፋቾች ናቸው። በር ከፋቾች ናቸው። የበሮቻችን ቁልፍ ይከፍታል። ኢሳይያስ 42 ቁጥር 6 እና 7 እኔ እግዚአብሔር በጽድቅ ጠርቻለሁ፣
እጅህንም ይይዛለሁ እጠብቅም አለው የእውሩን አይን ትከፍት ዘንድ የተዘጋውንም የተገዛውንም ከግዞት ቤት በጨለማ የተቀመጠውን ከወይኒ ቤት ታወጣ ዘንድ ለሕዝብ ቃል ኪዳን ለአሕዛብም ብርሃን አድርጌ ሰጥቻለሁ። የተቀበቱም ለዚህ ነው፣ ለሕዝብ ነው የተቀበው፣ ለእናንተ ነው የተቀበው። በሮቻችሁ ቁልፍ በእጃችሁ አለ። እስኪ አሜን። አዎ ይህን አስታውሱ። በወል አንረዳም እንጂ አንዳንዴ ያልከፈት ብሎ ሲታገለን ኢየሱስ ጌታ ነው። ሲታገለን እነዚህ እግዚአብሔር የቀባቸው የእግዚአብሔር ሰዎች የሚናገረው ቃል ያን ነገር ደርምሶ ስጥል እናያለን። እውነትን እምላችሁ እውቅና ሰጥታችሁ ታቀብላችሁ ዋጋ ሰጥታችሁ የምትጠቅሙት እግዚአብሔር ሰዎች የሚናገረው ቃል ደጆቻቸውን ሰብሮ ይጥላል። ክብር ለጌታ ይሁን። በጣም ብዙ ሰዎች ደጅ ተዘግተው የተቀመጡበት ትልቁ ነገር ምንድነው? እግዚአብሔር ከሰማይ መጥቶ እንዲከፍትላቸው ይፈልጋል። አይደለም። እግዚአብሔር በምድር ላይ ሰዎችን ቀብቶ ሰጥቷቸዋል። ስለዚህ በመጀመሪያ የቱም አይነት ነገር ከመጠየቃቸው በፊት ጌታ ሆይ ሰው ስጠኝ ማለት እስኪ አሜን። ይሄን በር የሚከፍትልኝ ሰው ስጠኝ ማለት ኢየሱስ ጌታ ነው። በብሉይ ኪዳንም በአዲስ ኪዳንም ደጅ ከፋች መላእክቶችን ለባሪያዎች ይልክ ነበር ጌታ። ግን አሁን መላእክት ብቻ አይደለም ይልክላችሁ፣ እግዚአብሔር የቀባቸው እህቶቻችሁ ወንድሞቻችሁ ከእናንተ ጋር አብሮ የሚያመልኩ ላይታችሁ ቅና ሰጥታችሁ አክብራችሁ ቅባታቸውን አክብራችሁ ተቀበሉ። ይሄን ያለው ጌታ ኢየሱስ ማቴዎስ 10:42 ላይ ነቢን በነቢ ስም የሚቀበል የነቢን ዋጋ ይቀበላል። ጻድቅን በጻድቅ ስም የሚቀበል የጻድቅን ዋጋ ይቀበላል። በመስራቱ ሳትቀበሉ እንዴት ጸጋችሁ ይሰራላችኋል? ሳታከብሩት እንዴት ጸጋችሁ ይሰራላችኋል? ጸጋ ለራሱ ክብር የሚጠይቅ ነገር ነው። ሰውየው አይደለም ጸጋው፣ በሰውየው ላይ በሴትየዋ ላይ የተቀመጠው ጸጋ። ስለዚህ ጸጋ እግዚአብሔር እንድናመሰግን ይፈልጋል። ክብር ለእግዚአብሔር። ሃሌሉያ። ጌታ የተባረከ ይሁን። ይሄን እኔ ብዙ በህይወቴ አይቻለሁ። በጣም ብዙዎች ዛሬም በጣም ብዙዎች የማይከፈት በር ተከፍቶላቸው ዲች ተከፍቶላቸው የፈረጠጡ ሁሉ ኢየሱስ ጌታ ነው። ይሄን ቁልፍ ተጠቅሟል። የበሮቻችን ቁልፍ ይከፍታል፣ ደጆቻችን ቁልፍ ይከፍታል። ለኛ የተሰጡን ዕቃዎች ናቸው። ዕቃነቱ ለእግዚአብሔር ተጠቃሚ እኛ እንድንሆን እስኪ አሜን። የእግዚአብሔር ዕቃ እንደሆነ ተጠንቅቀን እንድንጠቀም የተሰጡን ናቸው። ሐዋርያት ሥራ ምዕራፍ 10:38 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው፣ እርሱ መልካም ያደረገ ለዲያብሎስ የተጋዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበር ይላል። ኢየሱስ የተቀባው ልብ አድርጉ መልካም እንዲያደርግ ለዲያብሎስ የተጋዙትን ነፃ ያወጣ እየፈወሰ እንዲዞር። ሰዎችን እግዚአብሔር የሚቀባው ለኛ ጥቅማችን ነው፣ ለትውልድ ጥቅም ነው፣ ለምድር ጥቅም ነው። ስለዚህ እግዚአብሔር የቀባቸው ሰዎች አስተዋጽኦ ምንድነው? በአፋቸውና በእጃቸው የኛ እድል ፈንታ አለ። በኤልሳዕ ልጅ የእጅ ውስጥ የሱናማይት ሴት እድል ፈንታ፣ በአፍ ውስጥ የሴትየዋ እድል ፈንታ አለ። ባሏ ምንም ቢያረጅ የመውለድ ህግ ምንም ቢጠፋ ግን ኤልሳዕ አፍ ውስጥ አለ። ክብር ለጌታ ይሁን። አዎ በጣም ከባድ የሆኑ ነገር እንኳን የእናንተ ነገር ቢሆን እግዚአብሔር በቀባቸው ሰዎች አፍ የእናንተ ነገር አለ። እስኪ አሜን። ግድልም ይሄን እመኑ። እውነትን እምላችሁ እመኑና ታያላችሁ። የኔ ነገር ባንተ አፍ ውስጥ ነው ያለው፣ ያንተ ነገር በእኔ አፍ ውስጥ ነው። እስኪ አሜን። አዎ ስለዚህ ነው ባርኩ እንጂ አትራገሙ የሚባለው። እስኪ አሜን። ስለዚህ እግዚአብሔር በአፋቸውና በእጃቸው ቃሉን አስቀምጧል። የትውልድን በረከት አስቀምጧል። ምድር ተባርካ አይቻለሁ፣ ትውልድ ተባርካ አይቻለሁ። እስኪ አሜን። እኔ አንዲት ሴት ትዝ ይላችኋል፣ ወደዚህ ልንማጣ አካባቢ እዚህ የረር አካባቢ በነበረን ጊዜ ምስክርነቷ
በዚህ ዘመን እግዚአብሔር እንደ ኤልሳዕ ዘመን ይሰራል እንደ ብሎ አንድ ሰው ጠይቆኛል። ምንድነው እቺ እንትን የተበዛላት ዘይት ምግብ የተበዛላት ምስክርነት ራሷን የስልኳን ያዙ ብዬ እዚህ ያለው የኛ ልጆች አስቸጋሪ ናቸው። ስልኳን አልያዙ። እምትገርም ዩኒክ ሴት ናት። እምነቷ ይደንቀኛል። ምንድን ያለችው አንድ ስንጸልይ ይሄ የአረንጓዴ በረከት ወቅት ነውና ከዛ ጋር ደግሞ አንድ ተማሪ ልጅ አላት እና አንድ ልጅ ነው ያላት። እግዚአብሔር ሰው አስነስቶ ነው በድንቅ የሚያስተምረው። የተኛውን ቃል ተቀብላ ነው ገና ድሮ ልጇ ሕፃኑና እዛ ሰፈራ እግዚአብሔር ቃል ተቀብላ ለካስ እዚህ ሰው አፍና እጅ የሷ ነገር አላት። አደገኛ ሴት ናት። ተከትላ ነው የምትሄደው። አሜን። እኔ ታውቃላችሁ ይሄን ታስተውሳላችሁ። እግዚአብሔር አንድ ሰው ይሰጥና በእጁና በአፉ ነገራችሁን ያስቀምጣል። አትልቀቁት፣ ተከተሉት እስከ መጨረሻ። እዩት። ከጌታ በታች በዛ በኩል ነው የናንተ ቧንቧ ነው። የናንተ የሆነ ዕቃ ነው። ወደ እናንተ እግዚአብሔር አቅርቦት የሚያመጣው ዕቃ ነው። ያሳው ያን ተጠቀሙ። እቺ ሴት የምትገርም ሴት ናት። ያኔ እዛ ጋና ሰፈራ ያለን እግዚአብሔር የተናገረውን ቃል እግዚአብሔር ያለው በዛ ለካ እሱን ቃል የመናዘረች እንደዛውና ተተኩሳ ሄዳለች። ሰው ክብር ለጌታ ይሁን። ልጇን እግዚአብሔር ነገስታትን አስገዝቶ የምናደርገው ኢትዮጵያን መማር በማይችለው እንትን ውስጥ ነው የምትማረው። ትምህርቷን ከመጨረሷ በፊት አሜሪካን ሁሉ ነገር ተዘግቶላታል። ያን ሁሉ እግዚአብሔር ሲናገር እሷ ትቀዳለች። አሁንም ለድንገት መታ ነው ይሄን ምስክርነት መስክራ ዝም ብላ መታ ነው ይሄን በዛ ጸሎት ውስጥ የገባች። ክብር ለጌታ ይሁን። እና ምን አለች? ትንሽ ዘይት ናት አለች። ያለች ትንሽ ዘይት ናት እና ምን ላድርግ ልጅን ማምጣት አለባት እና ምን ላድርግ እንደ ሌላ ቦታውና ነው የምትማረው ያልኩኝ አለች። ያው እንግዲህ እኔ ምስክርነትን እንትን ማለት ብዙ አልችልም፣ እናንተ ሰምታችኋል። እና ያችን ዘይት ይዤ በእንትኖችን ሰብስበን ነው አይደል ያለችው። እንስራዎችን ይሄ ጃር ነው ጀረከና ሮቶችን ሰብስቤ እሱ ውስጥ ዝም ብዬ ልገለበጥ ብዬ ሮቶን ይዤ ባዶ ሮቶ ይዤ መጣሁ። ልክ እዛ ስትመጣ ከውጭ ጥሩምባ ተነፋ። ሩጣ ስትወጥ መኪና ሙሉ የተጫነ ቀበር ላይ እየጠበቃት። ክብር ለጌታ ይሁን። ዘይት የመጀመሪያ አወርኩ ዘይት ነው አለች። ሮቶን ሞላዋለች። እንደገና ሌላ ሞላዋለች። እህልን ጎትቼ አስገባዋለች። አያችሁ ኤልሳዕ በሚያገለግልበት ዘመንም እንደዚህ የት ከዘይት እንደተጨመቀ አይታወቅም አይደል? ግን ይሞላ ነበር። አሁንም እሷ መተው በር ላይ ሴትዮ አምጥታ ክላስ ነፋች፣ አምጥታ የገለበጠች ነው። ይሞላ ነው። ታውቃላችሁ እኔ እርል ዛሬ አምናለሁ ጌታዬ ያድርጋል። ክብር ለጌታ ይሁን። ተአምራት አልቆመም። እግዚአብሔር የተአምራት ስራውን አልከለከለም። በዚህ በአዲስ ኪዳን እግዚአብሔር ተአምራት የሚያደርግባቸው ዕቃዎችን መቀበልና መጠቀም አለመቻላችን በብሉይ ኪዳን በጣም ነው የሚረዱ፣ በጣም ነው የሚጠቅሙ፣ በጣም ያውቁታል። ማንን ከማን ጋር እንደሚጠቅሙ ያውቃል። ኤልያስን ይለዩታል፣ ኤልሳዕን ይለዩታል፣ ሙሴን ይለዩታል። ያቺ ሴት ኤልሳዕን የለየች 48 ወደ 480 የእስራኤል ነቢያት በነበረበት ዘመን ኤልሳዕን ይሄ ሰው ልዩ ሰው ነው ብላ የለየችው። ላይታችሁ ተጠቀሙ። እስኪ አሜን። ላይታችሁ ተጠቀሙ። እግዚአብሔር የሰጣችሁ ላይተው አለመጠቀምም ጉዳት ነው። እግዚአብሔር ያልቀባውን መጠቀምም ጉዳት ነው። ለዩት። በመጀመሪያ ይህ ከእግዚአብሔር ነው ወይ ይሄ ቅዱስ የእግዚአብሔር ሰው እንደሆነ አያለው። አይታችሁ ተጠቅሙ። ካያችሁ በኋላ በእጁና በአፉ የናንተ ነገር ስላለ አትልቀቁት። ክብር ለጌታ ይሁን። አዎ አስተንፈሱት። ጌታ የተባረከ ይሁን። አዎ አያችሁ የሱናማይት ሴት ህይወት ነው የሆነ እቺ ሴት። ስለዚህ እግዚአብሔር በቀባቸው ሰዎች እጅ የናንተን እድል ፈንታ ያስቀምጣል። አካሄድ ነው ይሄ። በሙሴ እጅ ነው የኢያሱ ክብር እድል ፈንታ ያለው። ከሙሴ አፍ ነው መማር ያለበት። ከእጁ ነው ተመግቦ ማደግ ያለበት። ናገ እስኪ አሜን።
በጳውሎስ እጅ ነው። የቲቶ የጢሞቴዎስ አንድ ሰው እጅ እግዚአብሔር ሲሰጥ በእጁ አስቀምጦላቸዋል። ያ ነገር እንዳይጨናገፍ ተጠንቀቁ። እየተጠነቀቃችሁ እንዳይጨናገፍባችሁ ተጠንቀቁ። ተጠንቀቃችሁ ብትሄዱ ጥሩ ነው። ሁለተኛ የተያዘብን ርስትን ተዋግተው ያስለቀቁልናል። ርስቶች አለ። እስኪ አሜን። እዚህ ምድር ላይ ዝም ብለን አይደል የተቀመጥነው? ፓኬጅ አለን አይደል? ራእይ አለን አይደል? የሆነ በልባችን የተቀመጠው ነገር የለም። እግዚአብሔር የገባልን ክዳኖች አሉ፣ ተስፋዎች አሉ። እንዲሁ እንደመጣን እንደዚሁ አንሄድም። ሃሌሉያ። ለእያንዳንዳችን ጌታ ኢየሱስ ክርስቶስ በመንፈሱ ልካው በነቢያት አፍ የተናገሩልን ቃሎች አሉ። እነዛ የተናገሩልንን ተዋግተው ያን ርስት ይሰጡናል። እስኪ አሜን። ይሰጡናል። እውነቴን ነው የምላችሁ። አሁን እየገባልኝ የመጣው ነው የምላችሁ። እውነቴን ነው የምላችሁ። ብዙ የተያዙብን ነገሮች አሉ። ብዙ የታገዱብን ነገሮች አሉ። ያን ሰብሮ የሚያስወርሱን አሉ። አሜን ሃሌሉያ። ኢያሱ ምዕራፍ 1 ላይ ቁጥር 5 ጀምሮ በሕይወት ዕድሜ ሁሉ ማንም አይቋቋምም፣ ከሙሴ ጋር እንደሆነው እንዲሁ ካንተ ጋር እሆናለሁ፣ አልጥልም፣ አልተውም። ለአባቶቻቸው ሰጣቸዋለሁ ብዬ የማልኩላቸውን ምድር ለዚህ ሕዝብ ታወርሳለና ጽና፣ አይዞህ። የተገባላቸውን ክዳን ታወርሳለህ እና አይዞህ ጽና። ኢየሱስ ጌታ ነው። ኢያሱ ማን ነው? የተቀባው። የተቀባው ለምንድን ነው? ለእስራኤል ርስቱን ተዋግተው ሊያስወርስ ነው። ነገር ግን ጽና፣ እጅግ በርታ፣ ባሪያዬ ሙሴ ያዘዘን ሕግ ትጠብቅ ታድርገው፣ በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትባል። አያችሁ ኢያሱ ማን ነው? ኢያሱ ማን ነው? ዘዳግም 34 ቁጥር 9 ላይ ሙሴም እጆቹን ስለጫነበት የነዌ ልጅ ኢያሱ የጥበብን መንፈስ ተሞላ፣ የእስራኤል ልጆች ይታዘዙለት ነበር፣ እግዚአብሔርም ሙሴ እንዳዘዘው አደረገው ይላል። ኢያሱ ከሙሴ እጅ በመጫን በሙሴ ላይ ያለውን ተቀብሏል፣ የጥበብን መንፈስ። ክብር ለጌታ ይሁን። ስለዚህ የውጊያ ጥበብ አለው፣ የውጊያ ጥበብ አለው፣ የአመራር ጥበብ አለው፣ የአገዛዝ ጥበብ አለው። ስለዚህ እስራኤል ሁሉ ታዘዙት ይላል። የተያዘባቸው የታገደባቸው ነገስታትን ተዋግተው እንዲያወርስ። ስለዚህ ነው ኢያሱም ተቀበሉት ይላል፣ ታዘዙት ይላል። 31 ነገስታትን ከምድር ገጽ አጠፋ። 70 ነገድን አያችሁ፣ 70 ነገዶችን ያጠፋው ኢያሱ። ዛሬ እስራኤል ወርሳ የተቀመጠችው የሷ አይደለም። የፍልስጤም ምድር ነው። ባይዘው የአብርሃም ልጆች ምድር ነው። የሚዲያሞች ምድር ነው። እነዚህም የአብርሃም ልጆች ናቸው፣ የኬጡራ ልጆች ናቸው። ሚዲያም በተለይ ሚዲያም የተባለው የኬጡራ ሶስተኛ ልጅ ነው። አብርሃም ከኬጡራ ይወለደ ሶስተኛ ሚስቱ ኬጡራ የምትባል ከሳራ ሞት በኋላ በትልቅ ሐዘንና ልብ ስብራት ውስጥ ሆነው አብርሃም ያገባት ሶስተኛ ሚስቱ ናት። የሚገርም ሴት ናት። የሚገርም ሴት ተከታታይ 6 ልጆች ነው የወለደችለት። እነዚህም 6 ልጆች ባደገ ጊዜ አብርሃም ከልጁ ከኢሳቅ ጋር እንዳይወርሱ ብለው ስጦታ ሰጥተው ወደ ምስራቅ አገር ሰደዳቸው። የምስራቅን አገር በሙሉ የወረሩ እነሱ ናቸው። እነ ሳባ እነ ይሄ ኢራን ምን የሚለው በሙሉ የአብርሃም ልጆች ናቸው። ከዛ ውስጥ ከኬጡራ ልጆች ኃይለኛ በጦር ጥበቡ፣ በሰራዊት አቅሙ፣ በንግድ ጥበቡ ኃይለኛ የነበረው ሚዲያማውያኖች ከእስራኤል ጋር አንዳንዴ ወዳጅ ይሆናሉ፣ አንዳንዴ ይጣላሉ፣ አንዳንዴ ወዳጅ ይሆናሉ። ያው እስከ ዛሬ ድረስ በመሳፍንት ዘመን ለጌዲዮን እንደ አንድ ሰው አድርገህ ትመታለህ የተባለው ሚዲያሞች ናቸው። በጣም ጠንካራ ሰዎች ናቸው። እስቲል ነው እስከ ዛሬ መካከለኛ ምስራቅን ቆንጥጦ ያዘው እነሱ ናቸው። ልብ አድርጉ። ኢያሱ እነዚህን ሁሉ ተዋግተው ለ12ቱ ለያዕቆብ ልጆች ርስት ያከፈለ። ያዕቆብ እስከ ዛሬ ከባድ ችግር የፈጠረ ያለው እሱ ነው።
የኬጥሮን ልጆች በምስራቅ አካባቢ ያለው ምድር ከየት መተን ነው የምትወርሱ ብሎ የይስሐቅን እና ያዕቆብ ልጆች አንሰጥም ይላል። 430 ዓመት ግብጽ ባርነት በነበሩ ጊዜ እነዚህ የኬጥሮን ልጆች በሙሉ የምስራቅ አካባቢ ስር ሰደው ይዘዋል። መንግስት አቋቁመዋል፣ አጋዛዝ አቋቁመዋል። በንግድ በጦርነት በጣም በቴክኖሎጂ ለጥጧል። ከ430 ዓመት በኋላ የያዕቆብ ልጆች እንደገና እንደ እንግዳ ነው የመጡት። ከነዓንን በሙሉ ኢየሩሳሌምን በሙሉ የወረሱ እነሱ ናቸው። ከዛ በኋላ ነው እንግዲህ ኢያሱ ተዋግተው ያን ግዛት በትንሽ ያገኙ። ካገኙ በኋላም ደግሞ ተሰደው ወጥተዋል። እስራኤል ለ2000 ዓመታት በሙሉ መንግስት አልባ ሆና ነው የኖረች። በዓለም ዙሪያ ሁሉ ተበትነው መከራ ውስጥ ኖረዋል። አፍሪካ ውስጥ ዩጋንዳ ውስጥ እንዲሰፍሩ ተብለው የተረፉት በሁለተኛ ዓለም ጦርነት የተረፉት ተብለው እዛ ውስጥ ተደርገው ስለ ሀገራቸው ያለቀሱ ነበር፣ ለአባቶቻቸው ስለተገባው ኪዳን። በዚህ ምክንያት ነበር ብሪታንያ ይሄ መካከለኛ ምስራቅን በሞግዚትነት አስተዳደር ስለነበር በዛን ጊዜ ከአንድ አይሁድ ሀብታም ጋር ደብዳቤ ለውጥ ታደርግ ነበር። ምን አይነት ደብዳቤ ለውጥ ነው? አይሁዶች በጣም ጠባቦች ናቸው፣ ጎበዞች ናቸው። ያ ሀብታም እንደው ይህን ምድር ብታካፊ፣ ይህን ሰፊ ምድር ብታካፊ ብሏታል። ስለዚህ እሱ ነው ኤልፎራ አዋጅ ተብለው በኋላ ችግር ያመጣው እና ለአይሁድ ጎበዞች ናቸው፣ ሀብታም ነው። ለብሪታንያ መንግስት ይሰጣል። ብሪታንያ አንድ ጽንስስ አመጣች። ይህን ሰፊ መሬት ለምን እንትን ለአይሁድና ለፍልስጤም ለምን አናካፍልም የሚባለው ይሄ ጽንስስ ያደገ መጣው። ይሄ በ1948 የመሬትና መንግስት እንድትሆን ያደረጉ 181 የተባበሩት መንግስታት ጠቅላላ ጉባኤ ላይ አዋጁ ቀርቦ ውሳኔ አገኘ። ወደ 33 ሰዎች እጃቸውን ሰጡ ከኢትዮጵያና ከተወሰኑት በቀር። አይሁድ የገዛ አገር እንዲኖር ተወሰነላቸው። አይሁድ በገዛ አገር ላይ አይሁድ አገር ከሆነች እናጠፋለን አሉ ፍልስጤሞችና ጠቅላላ አረቦች ሊያጠፋቸው ተነሱ። በ6 ቀን ጦርነት ታውቃላችሁ። ልብ አድርጉ። በ1948 ወደ መግቢያ አካባቢ ጸደቀላቸው። በ1948 ጦርነት ተነሳባቸው መጨረሻ ላይ። ክብር ለጌታ። የአባቶቻቸው ባርከው ታያልነት በእጃቸው ስለነበር በ6 ቀን ውስጥ ያን ጦርነት ገቱት። በሚገርም ጦር ጥበብ በሚገርም የጦር እንትን አድርገው ያን መሬታቸውን የባሰ 50% ጨመሩ። ይሄ ጎልያድ ተራራን ያዙ፣ ሊባኖስን መቱ፣ በዙሪያ ያለውን መቱ፣ አሰፉት። እንደውም ከፍልስጤም መሬት 80% ወሰዱ ማለት ይቻላል። ወሰዱ። ያነ ነበር የጦር ስልታቸው ዓለምን የሚያስደንቅ የሚያስገርም። ግብጽ ያለውን የሌለውን ኃይል አሰባስባ በአንድ ቀን ቁርስ አድርጋታለሁ። አይሁድን ቁርስ አድርጌ የፍልስጤም ምድርን ከአይሁድ መልሳለሁ፣ እኔና ፍልስጤም ይካፈላሉ ብላ። አያችሁ፣ ወታደር ብላ አሳልፋ ነው ለ3 ቀን አይሁድን ለመክበብ ታግዘው ልክ ዛሬ ሌሊት 10 ሰዓት ላይ መጥቃት በአይሁድ ላይ ልታድርግ በወሰነች ጊዜ ሰራዊትን ባሰባሰበች ጊዜ የአይሁድ ልቆች ጠበባኖች፣ የኢያሱ ልጆች፣ የሙሴ ልጆች እግዚአብሔር ጥበብ የሰጣቸው የጦር ጥበብ የሰጣቸው እግዚአብሔር በአእምሮ ይባርካቸው። አዎ የሚገርሙ ናቸው። ታዲያ እነዚህ መጡ። ይህ ሙሳ ተብሎ ኃይለኛ ሰላይ ተብሎን እስራኤል የሚፈራው ያኔ ተጸነሰ። ከዛ በኋላ ልክ ጧት ቁርስ በልተው ረጋ ብለው 6 ሰዓት መጥቀት እስራኤል ለማምታት ብሎ አውሮፕላን አዛጭተው ምን አድርገው የግብጽ ሰራዊት ሜዳ ላይ ፈሰው ቁርስ የበላ ያለ ልክ በማለዳ 11 ሰዓት ከአባቶቻቸው ከግብጽ የወጡባትን ሰዓት ተጠቅመው የእስራኤል አውሮፕላን ቀጥ
ብሎ በጀርባ በሜዲትራኒያን ባህር እነሱ እዚህ ጋር ሲጠብቁ በጀርባ በሜዲትራኒያን ባህር ቃሉ እንደሚለው ወገሙን ወጋን ነው የሚለው። ልክ በዛ የእስራኤል ጀቶች ነው ሌሊት 11 ሰዓት አስቀድመው የግብፅ አውሮፕላንን ሜዳ እንደ እርሻ አረሱት አሉ ያላትን አውሮፕላን ድምጥማጡን ማለት ነው። ሁለተኛ ግብፅ ራዲዮ ከይሄ ራዲዮ መስመር ከዓለም ጋር ከእንትን ጋር የምትገናኘው በሙሉ በጣጠሱ። ሶስተኛ ዋና ካምፓን አመዳር አሁን በዙሪያ ያለው አረቦች ተሰብስበው ዜና የለ ምን የለ ጸጥ ሰዓቱ አለፈ ጊዜ ለ በቃ ግብፅ እስራኤልን ውጣ ጠግባለች ብሎ ሲጠብቁ እስራኤልም ጸጥ ግብፅም ጸጥ መጨረሻ እነ ሶሪያ እነ ማን የሚለው ሊያዩ ሊሰልሉ ሲመጡ ያው ገብቶ ድምጥማጡን አጠፍቷል። ክብር ለጌታ ይሁን። ታሪኩ በጣም ብዙ ነው፣ ማራኪ ታሪክ ነው። ይሄ ሁሉ የሆነው ምንድነው? በነቢያቶቻቸው እጅ እግዚአብሔር ያስቀመጣቸው በነቢያቶቻቸው አፍ የመጣላቸው በረከቶች ዛሬም ኃይለኛ ያደረጋቸው ዛሬም ያው ናቸው። ክብር ለጌታ ይሁን። ስለዚህ እግዚአብሔር በቀባቸው ሰዎች እጅ ያስቀመጠላቸዋል። የተያዘባቸውን ርስታቸውን ያስለቅቃሉ አስለቀቀላቸው። ሶስተኛ የልቦቻችን ስብራት ይጠገናል። እግዚአብሔር በተቀቡ ባሪያዎች የልቦቻችን ስብራት ይጠገናል። ጠገኞች ናቸው። ታውቃላችሁ በጣም ብዙዎቻችሁ በጥቂትም ትረዳላችሁ። ልባችሁ ተሰብሮ ተስፋ ቆርጣችሁ ሳለ እግዚአብሔር የነካቸው መንፈሱን ያስቀመጠባቸው ሰዎች የሚሰጣቸው መጽናናት ቃል ልብን ያቆማል፣ መንፈስን ያቆማል። ክብር ለጌታ ይሁን። አዎ አንደኛ ነገሥት ምዕራፍ 17 ላይ ያቺ የሰራፕታ ሴት ልጇ በሞተ ጊዜ ልቧ ተሰበረ፣ መነሳት አቀታት። አንድ ልጅ ነው ያላት። ከዛ በኋላ ኤልያስ ልጅሽን አምጪ አለ። ጸልዬ ልጇን ነፍስ መለሰ። ልቧ ተጠገነ። ልቧ ተጠገነ። የተሰበረውን ልባችን ይጠግናል። ክብር ለጌታ ይሁን። ይጠግናል። ኤልሳዕም 3 ጊዜ በሞተው ላይ ተነስተው ሙታንን አስነስተው የሱነማይት ሴት ልብ ጠገነ። ጌታ የተባረከ ይሁን። አራተኛ የህይወት መንገድ ያሳዩናል። በጣም ብዙዎቻችን ሰዎች ነንና መንገድ የሚያሳዩን ያስፈልጋሉ። የህይወት መንገድ ወደ እግዚአብሔር የሚያደርሱ ወደ ቃሎች የሚያደርሱ ሰዎች ነን። ውስን አቅሞች አሉ። ስለዚህ በአቅማችን ላይ ተደምሮ በቅንነት መንገድ የሚያሳዩ አቅጣጫ የሚያሳዩ ወደ እግዚአብሔር ፍርሃት የሚመሩን ወደ እግዚአብሔር ሐሳብ የሚመሩን ነቢያቶች ናቸው። እግዚአብሔር የቀባቸው ሰዎች ናቸው። እግዚአብሔር ሰዎችን ቀብቶ የሚሰጠው ወደ ሐሳቡ እንዲመሩ ነው፣ ወደ አቅጣጫ እንዲመሩ ነው። ክብር ለጌታ ይሁን። አሜን። ክብር ለጌታ ይሁን። እንግዲህ በሚቀጥለው ጌታ ቢፈቅድ 7 ነጥብ የምናያቸው ነገሮች አሉ። እኔ በዚህ እንትን ላይ ትኩረት አድርጋለሁ። በእኛ ምድር ላይ በጣም መጠቀም የሚገባን ያልተጠቀም ነው። ለኛ ተብለው ተሰጥቶን እኛ ያልተቀበልነው። አባቶቻችን የአይሁድ ልጆች ነቢያትን ተቀብለዋል። የነቢያትን ጥቅም ያውቃሉ። አሜን። የነቢያትን ጥቅም ያውቃሉ። በነቢያት እጅ አገር እንዳለ፣ በነቢያት እጅ ሀብት እንዳለ፣ በነቢያት አፍ ሀብት እንዳለ ያውቃል። ስለዚህ ነቢያትን አሳደው ተራራ ውስጥ ኤልሳዕ ተቀምጦ ያለ 3 ነገስታቶች በተጨነቁ ጊዜ ወዴት ነው ሄደው? ወደ ኤልሳዕ ነው ሄደው። ሰው የገዛ ልጁን አርዶ በሚበላበት ዘመን፣ የአህያ ራስ በሚባልበት ዘመን ምድር ተከባ በሞት ጥላ በገባች ጊዜ ኤልሳዕ አፍ ውስጥ እግዚአብሔር ንጹህ ዱቄት አስቀምጦ ነበር። አሜን። ንጹህ ዱቄት አስቀምጦ ነበር። ስለዚህ ናጌ በዘን ሰዓት በሳማሪያ ደጅ ላይ ንጹህ ዱቄት ይሸመታል። ነቢያትን የሚያምኑ ነቢያትን የሚያከብሩ እነ ዮሳፌት ነበሩ። ሌሎች ባያምኑም አሜን ብሎ ሄዱ። እንደዛም ሆነ። ስንቶቻችሁ በእውነት እግዚአብሔር የቀባቸውን ሰዎች ቃላቸውን ታምናላችሁ፣ ታከብራላችሁ?
ስንቶቻችሁ በቃሎቻችሁ ትሄዳላችሁ? እግዚአብሔር ይሄን አሰራር አልሻለም። ብሽር ነው በአዲስ ኪዳን ጸጋ ስጦታም አያስፈልግም። ሐዋርያትም ነቢያትም አያስፈልግም፣ አይሰጠንም ነበር። ሁሉም እሱ ቢያደርግ ይሄን አይሰጠንም ነበር። በአዲስ ኪዳን እልቅንስ ምርኮ ማርከው እነዚህን ስጦታ ለኛ የሰጠን እንድንጠቀምበት፣ ስንጠቀም ደግሞ የእግዚአብሔር ዕቃ እንደሆኑ በማክበር ነው። ክብር ለጌታ ይሁን። እንደ ኢትዮጵያ ምድር እግዚአብሔር የቀባቸው ሰዎች እንደ ኪራይ አህያ የተናቀበት አገር አይቻልም። እንደ ኢትዮጵያ ምድር እግዚአብሔር የቀባቸው ሰዎች የተናቁበት፣ የተጣሉበት፣ የተረሱበት፣ ክፉ ስም የተሰጠበትን አገር እኔ ሰምቻለሁ። እዚህ ጎረቤት ወደ ማዶ ብትሄዱ፣ ወደ ኬንያ ብትሄዱ፣ ወደ ናይጄሪያ ብትሄዱ፣ ወደ ደቡብ አፍሪካ ብትሄዱ፣ ወደ ታንዛኒያ ብትሄዱ ልንገራችሁ፣ ወደ ዚምባብዌ ብትሄዱ አይደለም ሰው መንግስታት ራሱ እንዴት እንደሚያከብራችሁ ልናገራችሁ ፈልጋለሁ። ዚምባብዌ መንግስት ለኢንጂል ሮበርት እንዴት እንደሚጎባደድ፣ እንዴት ክብር እንደሚሰጥ፣ የደቡብ አፍሪካ መንግስት እንዴት ሌላ ሀገር ሆኖ እንኳን ቢሆን ለነ ቡሽራ ራሱ እንዴት ክብር እንደሚሰጥ ልነግራችሁ አልችልም። እንደ ኢትዮጵያ የተረገመ ምድር ነቢያትን የሚገድል፣ ነቢያትን ምንቅ፣ እግዚአብሔር ሰዎችን አሽቀንጥሮ የምጥል ህዝብ የለም። ስለዚህ ንስሐ ልንገባ ያስፈልጋል። እውነትን ነው። የምድራችን እርግማን በጣም ከባድ። ስለዚህ የገዛ ነቢያት እግዚአብሔር በመካከል ያስነሳቸው ገለው ጨርሰው ሌሎችን ለመግደል ይሄዳሉ። በጣም ይገርማል። አንድ ናይጄሪያ ውስጥ ያለው እግዚአብሔር ሰው አንድ ነገር ተናገረ ያለው በጣም ይገርማል። ታሳስቦ ሄደዋል። በቡድን ሄዱና በቃኛ እንዲህ ነው ችግር አለኝ ሀገር እንደዚህ እንድታርግ እንፈልጋለን። ምን አሉን? ምን ልታርጉ መጣችኋል? አንጸልይላችሁም አለ። የሀገራችሁ ነቢያት ገላችሁ ጨርሳችሁ እዚህ ደግሞ ልትገድሉ መጣችሁ። እዚህ እጅ የሚሰጥላችሁ የለም። ቀጥ ብላችሁ እዛ ሀገራችሁ ላይ ሄዱ። እግዚአብሔር እዛን ነቢያት ያስነሳላችኋል። እውነትን ነው። ስለዚህ ይሄ እርግማን አለብን በኢትዮጵያ ላይ። ይሄ እርግማን አለ። እየነገርኳችሁ ያለው እውነተኛ እግዚአብሔር የቀባቸው ነቢያቶች ላይ የተደረጉን የነገርኩ ያለው ስለ ሐሰተኛ ነቢያት የተናገርኩ አይደለም። ራሳቸውን በራሳቸው ስለቀቡ የተናገርኩ አይደለም። እነሱንም ብትከተሉ እዳው ከባድ ነው። እነሱንም የሚሰሙ የሚከተሉ ከነሱ ጋር አብሮ ነው የሚጠፋው። ስለዚህ ነው ላይታችሁ እንድትሄዱ በመጀመሪያ ሐሰተኛ ማን ነው፣ እውነተኛ ምንድነው፣ ባህሪያቸው ምንድነው፣ ካራክተራቸው ምንድነው ብዬ ያሳዩዋቸው ከዚህ አንፃር ነው። ስለዚህ የእግዚአብሔር ቤተሰቦች፣ የጌታ ልጆች፣ ያውም የአዲስ ኪዳን ልጆች፣ ያውም የነቢያት ልጆች እግዚአብሔር በመጨረሻ ዘመን ብላቴናውን ልከው በሱ በኩል ከምርኮ ነፃ ወጥቶ ነቢያትን፣ ሐዋርያትን፣ እረኛን የሰጣችሁ ግን የተሰጣችሁትን ነቢያት የማታውቁ፣ የተሰጣችሁን እረኛ የማታውቁ፣ በዓለም ተበትናችሁ መከራ የምታዩ ኢትዮጵያውያን በሩቅም በቅርብም ያላችሁ ንስሐ እንድንገባ እፈልጋለሁ። ወደ ጸሎት እንሂድ። ይበቃናል። ከባድ ኃጢአት ነውና፣ ይሄ ከባድ ኃጢአት ነውና ነቢያትን መናቅ ራስን ችግር ውስጥ መክተት ነው። ነቢያትን መክታት ሀገር ላይ ችግር ማምጣት ነው። በነቢያት ላይ ክፉ ቃል መናገር ሞትና ጭንገፋን በቤታችን ላይ ማምጣት ነው። እግዚአብሔር በባሪያዎች ላይ ሰዎች ግፍ እንዲናገርባቸው አልፈቀደም። ከሴትም ከወንድም ከቋንቋ ከነገድ ከጎሳ እግዚአብሔር መንፈስ እንደወደደው አድርገው ይቀባቸዋል፣ ቀብቶ ይሰጣል። የቀባቸው እግዚአብሔር ነው። ስለዚህ እግዚአብሔር በኢትዮጵያን ላይ ያዘነ ይመስላል። የእግዚአብሔር ሐዘን ብዙ ነው። የእግዚአብሔር ሐዘን ብዙ ነው። ወንዶችና ሴቶች የጌታ ልጆች
በሩቅም በቅርብም ያላችሁ በእውነት ይህን ጸሎት የምትሰሙ ትልቅ ዕዳ አለብን። ትልቅ የደም ዕዳ አለብን። ነቢያቶች ተገድለዋል። ነቢያቶች ተሰደዋል። እግዚአብሔር ሰዎች በድንጋይ ተወግረዋል። እንጀራ አጥቶ ተንከራተዋል። ሰዎች ፍጥረታዊ ሰዎች ስጋውያን ሰዎች ፈርዶባቸዋል። እንዳያገለግሉ በር ተዘግቶባቸዋል። መንገድ ተዘግቶባቸዋል። ስለዚህ በዚህ ምክንያት እግዚአብሔር አዝነው አይቻለሁ። እኔ ዝም ብዬ አስተማሪ ስለሆንኩኝ ዝም ብዬ ተነስቼ እንዲህ ብዬ አልልም። እግዚአብሔር እዚህ ቦታ ላይ በፊቱ እንድንሆን ለምንድነው ዘለን ጨፍረን በመናመልክበት ዘመን ሰዎች በሚያመልኩበት ዘመን ለምንድነው ከልክለው አምጥቶ እዚህ ጓዳ ያስገባን? ለምን ይመስላችኋል? የእግዚአብሔር ቤተሰቦች አስተውለን እንድንጸልይ ያስፈልጋል። ከሚጠፉት ጋር አብረን እንዳንጠፋ ከተጠሩ ብዙዎች በሰፊ ጎዳና ከሚሄዱት ጋር እንዳንሄድ በጠበበች ደጅ ሊያስክደን በዚህ መጨረሻ ዘመን ከዕዳ ነፃ ሊያወጣን በእውነት በፊቱ በንስሐ እንድንቀርብ የተወደደው ይሄን አድርጓል። እኔ እንደዚህ ነው የሚሰማኝ። ከውስጥ ያልወጣም ባለፈው ሳምንትም በዚህ ጉዳይ መረር ጸሎት ጸልየናል። ዛሬም ከውስጥ እንዳልወጣ ታውቃላችሁ። አልወጣም። ማታም ሳለቅስ ነው ያደርኩኝ። ለምን ጌታ ሆይ አንተ ሰተን እንዴት ታውቃላችሁ። እግዚአብሔር ነቢያትን የተቀበቱን የራሱን ርስ ሰጠን። አስቀንጥለን ጣልነን፣ ንቀን ጣልነን። ከዛ በኋላ በረከታቸው በእጃችሁ ነው፣ በአፋቸው ነው። እግዚአብሔር መንፈስ ነው። በቀባቸው አፍ ውስጥ ገብቶ ነው የሚባርከን። ባርኮት ከቃል ነው የሚመጣው። ባርኮት ከድምጽ ነው የሚመጣው። ባርኮት ከመልካም ቃል ነው የሚመጣው። ይሄን ያዙ ሰዎች ገፈን፣ አስጨነቅናቸው፣ አማናቸው። ስለዚህ የአፋቸው ቃል መራራ ሆነብን። ምናልባት እኛም ሆነ ቤተሰቦቻችን በነቢያቶች ላይ የተናገሩ ክፉ ቃላቶች ዛሬ እኛን ያንከራተተ ያለ ምድራችን በረሃብ እንድትመታ ረሃብን ጠራ ይላል። ነገስታቶችን ገሰጸ ይላል። የተገሰጹ ነገስታቶች እልባና ይኖራቸዋል ብለን አንጠብቅም። ነገስታትን ገሰጸ። ነገስታቶች ሲገሰጹ የሚያደርጉትን አያውቁ፣ የሚሰሩትን አያውቁ። ህዝብ ይዞ ይጠፋሉ፣ ትውልድ ይዞ ይጠፋሉ። ለትውልድ አይራሩም፣ ለምድር አይራሩም። በምድር ላይ ፍርድ ያመጣሉ፣ በምድር ላይ ሞት ያመጣሉ። በምድር ላይ ረሃብን ጠራ ይላል። ምክንያቱ ባሪያዎቹ ስለተነካ ረሃብን ጠራ ይላል። ለምንድን ነው ረሃብ የማይመለሰው? ለምን በተለይ አፍሪካ ላይ ለምን ነገሰ? በጣም ይገርማችኋል። እጅግ ነው የሚገርማችሁ። ሂዱ ደቡብ አፍሪካ፣ ጌታ የተባረከ ነው። ከአፍሪካ እንዴት እንደምትኖር ሂዱ ናይጄሪያ። እውነቴን ነው የምላችሁ፣ በስፋትም በብዛትም ከእናንተ የምትበልጥ ትመስላለች። ሂዱ፣ ህዝቧ ጠግቦ ያድራል። እውነቴን ነው የምላችሁ፣ ሂዱ። ለነቢያት ኤክስፔክሽን ያላቸው፣ ለእግዚአብሔር ሰዎች ኤክስፔክሽን ያላቸው እግዚአብሔርን ሰዎች ያከበሩ ከብሯል። ረሃባቸው ተሰብሯል። የእህልን ኃይል ሰበረ ይላል። የእህልን ኃይል ሁሉ ሰበረ፣ ምክንያቱም ባሪያዎቹ ስለተናገሩ። በኢትዮጵያ ምድር የእህል ኃይል ኢትዮጵያውያኖች አይደለም፣ ኢትዮጵያ ውስጥ አይደለም፣ አሜሪካንም እንደዛው ናቸው፣ ኢሮፕ ውስጥም እንደዛ ናቸው፣ ኤዥያ ውስጥም እንደዛ ናቸው። ችግር ነው ያለባቸው። ችግር ውስጥ ነው ያለው። ነገራቸው ተሰብሮ አያችሁ። እግዚአብሔር የእህልን ኃይል ሰብሮ አባቶቻቸው የሰራውን
የኃጢአት እርግማን ይዞ ስለሚዞሩ ንስሐ እስኪገቡ ድረስ እንደዛ ነው። ስለዚህ ኢትዮጵያ ባላችሁበት ሁሉ ንስሐ ግቡ። አባቶቻችሁ ነቢያትን ገለዋል፣ አርዷል፣ ታፍኖ ነው የሞቱ። ነቄስ ጉድና ታፍኖ ነው የሞቱ። እግዚአብሔር ለባሪያዎቹ ስል ይቆጣል፣ ነገስታትን ይገስጻል፣ በምድር ላይ ራብን ይጠራል፣ የእህልን ኃይል ይሰብራል። እንዲህ አለ። እኔ አንድ ጊዜ ተቆጣው፣ ያ ህዝብ ሁሌ በልቡ እየሳተ ይኖራል አለ። አያችሁ፣ አንድ ጊዜ እግዚአብሔር ከተቆጣ ያ ህዝብ በልቡ እየሳተ ይኖራል። ስለዚህ እኛ መፍትሄ አለን። መፍትሄው የክርስቶስ ደም ነው። ክብር ለጌታ ይሁን። መፍትሄው ከአበል ደም እጅግ የላቀ የሚናገር የሚጮህ የክርስቶስ ደም ነው፣ የመርጨት ደም ነው። አሁን ደሙን ይዘን ንስሐ እየገባን ወደ አብ ፊት እንቀርባለን። ደሙን ይዘን ጥቂት ደቂቃ ነው የምንጸልየው። ንስሐ እየገባን ደሙን ይዘን ወደ አብ ፊት እንቀርባለን። አቤቱ ማረን በሉ። አቤቱ ማረን፣ አቤቱ ምህረት አድርግ። አባቶቻችን በነቢያቶች ላይ ግፍ አድርጓል፣ በቀባቸው ላይ ግፍ አድርጓል። ታርዷል፣ ተቀብረው ጨው ጭንቅላታቸው ላይ ተነስንሰው ፈረስ ጭንቅላታቸው ላይ ተጋልቧል። እሳት ውስጥ ተጨምሯል፣ አውሬ አፍ ውስጥ ተጥሏል። ይሄ በዚች ምድር ላይ ተደርጓል። ስለዚህ እባክህ ይሄን ከዚህ ትውልድ እጠይቃለሁ ብለሃል ጌታ ሆይ፣ አንተ ከዚህ ትውልድ የነቢያትን ደም ጠይቃለሁ ብለሃል። እኛ ገብቶናል። ዛሬ ንስሐ እንገባለን። አዎ በዛ ሐረግ ውስጥ አለን፣ በዛ ደም ውስጥ አለን፣ በዛ ዲኤንኤ ውስጥ አለን። ማረን፣ ይቅርታ አድርግልን። ምህረት ዛሬ ብዙ ነውና፣ ይቅርታ ብዙ ነውና ማረን። ሃሌሉያ። እስኪ ይህን ጸሎት ከይታቸው ፒፒዬ ጋር ጸልይ። የሚራራ የሚሰማ አምላክ ስለሆነ በመንፈስ ቅዱስና ከእሷ ጋር ነውና ይህን የንስሐ ጸሎት እንጸልይ። እኔ ነኝ የበደልኩኝ፣ እኔ ነኝ ያሳዘንኩኝ፣ እኔ ነኝ ነቢያት ገዳይ፣ እኔ ነኝ የተቀባውን ያሰደድኩኝ፣ እኔ ነኝ እንዲኮባልሉ ምድር ለቀው እንዲጠፉ ያደረኩ እኔ ነኝ ደማቸው እንዲፈስ ያደረኩ እኔ ነኝ ይበሉ። እኔ ነኝ፣ እኔው ነኝ። እኔ ጋር ነው ችግሩ። እኔን ማረኝ በሉ። ሃሌሉያ። ጸልያለን። ሃሌሉያ። ጌታ መንፈስ ቅዱስ እባክህ አግዘን፣ ንስሐ እንድንገባ አግዘን። ምህረት በሚያስፈልገን ጊዜ ምህረት እንድናገኝ ወደ ጸጋ ዙፋን ስር እንቅረብ በእምነት ብለሃል። በእምነት ቀርበናልና ጸልያለን። አሜን። እንደ ግለሰብ ራሳችንን ወክለን፣ እንደ ቤተሰቦቻችንን ወክለን፣ እንደ ቤተክርስቲያንን ወክለን፣ እንደ ሀገር ህዝባችንን ወክለን በፊት እንቆማለን። ጌታ ሆይ በጌታ በኢየሱስ ሳናውቅ በስህተት እያወቅን ደግሞ በድፍረት አፋችንን በከፈትንበት አንተ በቀባሃቸው ሰዎች ላይ ጌታ ኢየሱስ አፋችንን በከፈትንበት ሁሉ ምህረት ለኛ ይሁን። ጣጣ ሪባባባ ያሪባ ሻካ ሞራካ ሻራካቲ ታሪባሞ የእግዚአብሔር ቃል እያንዳንዷ የተጻፈልን ትምህርት ነው እና ሁሉ ጊዜ የሚገርም የዳዊት ታሪክ ነው። ዳዊት ያ ሁሉ ሳኦል ያ ሁሉ መከራ ያደረሰበት ያ ሁሉ እያሳደደው ግን እግዚአብሔር አሳልፎ በሰጠው ሰዓት ዳዊት ግን እንደዚህ አለ፣
እግዚአብሔር አሳልፎ ቢሰጠኝም እኔ ግን እግዚአብሔር በቀባው ላይ እጄ አላነሳም ማለት ለዳዊት ተገልጦለት ነበር። እግዚአብሔር የቀባው ማለት ምን ማለት እንደሆነ ለዳዊት በርቶለት ነበር። እሱ እኮ ሊገድለው በቃ በነፍስ እኮ ነው የሚፈልገው ሊያጠፋው ማለት ነው። እኛ እኮ ምናችንም ሳይነካ ነው ዘለናፋችን ነው እሱ ስለቆረጠው ከሱ ላይ ከልብሱ ላይ ስለቆረጠው ስለዛ ጨርቅ እንኳን ተጸጽቷል። እግዚአብሔር በቀባው ላይ ምን ያህል እሱ እንደቀባው ራሱ በወደደ ሰዓት ሌላ የሚገርመኝ ሳኦል ሲሞት ዳዊት እጅግ በጣም ነበር ያዘነው። የእስራኤል ክብር ወደቀ ነው ያለው። ያሳደደኝ ሞተ ብሎ ተነሳ የእስራኤል ክብር ወደቀ ብሎ በጣም ነው ያዘነው ዳዊት በሳኦል ሞት ማለት ነው። እንኳን ሊገድለው በዛ መልኩ ስለሞተ በጣም ነው ያዘነው በጣም እና ይገርመኝ በቃ ማለት ያንዳንዱ ነገር ጻፈልን ለትምህርት ነው። ምንም ነገር የምንተው እዛ ላይ የምናልፈው ነገር ነው። ይህን ሲለን እግዚአብሔር እሱ በቀባቸው ላይ አፋችንን እንዳንከፍት እሱ የቀባቸውን እንድናከብር እሱ በቀባቸው ምን ያህል ዳዊት የተቀባ ማለት ግን እኮ የተቀባም ሆኖ አልገባንም። እኔም እንኳን ተቀብቻለሁ እኮ ብሎ አልገባንም። ዳዊት የተቀባ ሆኖ በሳኦል ላይ እጁን ካላነሳ እኛ ማንን እግዚአብሔር በቀባቸው ላይ አፋችንን እንከፍት እኛ ማንን በድካማቸው እሱን ጠይቃቸዋል። እኛ እንኳን ድካማቸው ከተሰማን ጌታ ሆይ ስለነዚህ ሰዎች ድካም ብለን በእግዚአብሔር ፊት እኮ መቅረብ እንችላለን። ስለሆነ ሰው እኮ ስንሰማ ጌታ ሆይ ይሄ እግዚአብሔር ሰው እውነት ይህንን አድርጓል ብለን እኮ በእግዚአብሔር ፊት መጠየቅ እንችላለን። ዘለል የሆነ ነገር ከመፍረዳችን በፊት ዘለል የሆነ ነገር ከማድረጋችን በፊት የሚሰማና የሚመልስ አምላክ በዙፋን ማለት ነው። ስለዛ ሰው ጌታ ይሄ ሰው የተቀባው ካንተ ነው ከአንተ የቀባው ነው አይደለም። ይሄ ሰው እንደዚህ አድርጓል ይሄንን በማድረግ ውስጥ እኔ ምንድነው ማድረግ ያለብኝ? ስለዛ ሰው መጸለይ ያለብኝ ወይስ ምንድነው ማድረግ ያለብኝ ብለን በእግዚአብሔር ፊት ይዘን መቅረብ እንችላለን እንደ ክርስቲያን ወይ እንደ እግዚአብሔር ሰዎች ማለት ነው። ግን እኛ ብሰን እውነት በብዙ ነገር እኛ እንብሳለን። አንዳንድ እግዚአብሔርን የማያውቁት እኮ ይሻላል። እኛ ላይ ነው ፍርድ ደግሞ እግዚአብሔርን አወቅን ብለን ቃሉን አወቅን ብለን ባለነው ላይ ነው ፍርድ የሚጠነክረው። እኛ ላይ ለመፍረድ ደግሞ እኛ ደፋሮች ነን። አንዳንዴ እግዚአብሔር ሲያቀርበን የተለማመድ ስንሄድ ድፍረቱን በዛው ልክ እየጨመረ ይሄዳል። በዛው ልክ ነው የሚጨምርብን። እኔ ይገርመኛል። ባቀረበን ቁጥር እግዚአብሔርን መፍራት ሲገባል ባቀረበን ቁጥር ግን እግዚአብሔርን እየደፈርን ነው የምንሄደው። ከነጭራሹ ማለት በቃ ራሳችንን ልንችል ሁሉ ይዳዳናል። አልደግ ባንተ ላይ ብላ አስቴር አሁን እንዳወጣች መዝሙር ሰምታችሁ ከሆነ አልደግ ባንተ ላይ ብላ የሚገርም መዝሙር አወጣች። አልደግ ባንተ ላይ ሁሌ አልደግ በቃ ታስፈልገኛለህ፣ የትኛውም ደረጃ ላይ ብታደርሰኝ ታስፈልገኛለህ። እኔ አድጌ ራሴን አልቻል ነው የምትለው። እውነት ነው። እኛ አድገን ራሳችንን በቃ እንቻል እንላለን። የሆነ ደረጃ ስንደርስ አድገን በቃ አደግን ራሳችንን ለመቻል እንላለን። እኛ ግን አይነት ነገር ቢደረግልን ራሱ ራሳችንን ለመቻል አንችልም። ያለ እግዚአብሔር ብቻችንን መቆም አንችልም። ምክንያቱም እዛም ያደረሰን እግዚአብሔር ስለሆነ። ስለዚህ እያንዳንዱ ሞትና ሕይወት በምላስ እጅ ነው ተብሎ እንደተጻፈ እያንዳንዱ ነገር ከአፋችን የምናወጣው እያንዳንዱ ነገር በጥንቃቄ ይሆናል። በማንም ላይ ቢሆን እንኳን በእግዚአብሔር የቀባቸው አይደለም በማንም በልጆቻችን በቤተሰቦቻችን በማንም ላይ ቢሆን አፋችንን ስንከፍት ተጠንቅቀን ያ የተናገርነው ወርድ በእኔ ላይ ምን ያመጣል? ምክንያቱም ማንም የዘራውን ነው የሚያጭድ። የዘራውን ደግሞ ማንም እንደሚያጭድ ቃሉ ነው የሚናገረው። ስለዚህ እኛ የዘራናትን ነው የምናጭደው። ሳናጭድ ደግሞ አንቀርም። ምንም ንስሐ ብንገባ ይቀርናል፣ ግን ሳናጭድ አንቀርም። ያንን የዘራናትን ይቅር ቢለንም ማለት ነው እንማርበት ዘንድ ግን እኛም የምናልፍበት ነገር አለ። ስለዚህ እግዚአብሔር አንደበቶቻችንን እንዲጠብቅ ምላሶቻችንን እንዲጠብቅ በጌታ በኢየሱስ እግዚአብሔር አባቱ እኛ ደካሞች ነን። ኃይል በድካማችን ተገልጦ ጌታ ሆይ አንደበቶቻችንን እንድንጠብቅ እንድትረዳን፣ ምላሶቻችንን እንድንጠብቅ እንድትረዳን፣ በማንም ላይ አፋችንን ከመክፈታችን በፊት ጌታ ኢየሱስ እንድናስብ ብዙ ጊዜ እንድናስብ እንድትረዳን። ሀታቲ ሪባባባያ ሪባሻካሞ ራካሻራካቲ ካሪባሞ ራቲ ሪባባባያ ሪባሻካሞካ ምህረት እንዲረዳን አባቱ ይጸልያለሁ። በጌታ በኢየሱስ ምህረት ይርዳን። እስከዛሬ ለበደልንበት ሁሉ ጌታ አባቱ አሁን በደም ይጠላል፣ በደም አንጻን፣ በደም
ቀድሰን ዳዊት እንዳለ አንተም ብቻ በደልኩ ክፉም አደረግኩ አለ። ዳዊት እኮ እንደ ልብ የተባለው ስላልበደለ እኮ አይደለም፣ ግን በድሎ ኃጢአቱን ያምንና በእግዚአብሔር ፊት ተጸጽቶ ምህረት ይለምናል። ያንን ልቡ ነው እንደ ልብ ያስባለው እንጂ ዳዊት ብዙ ኃጢአትን ሰርቷል። ግን እግዚአብሔር እንደ ልብ ያለው ስለ ኃጢአቱ ይጸጸታል። የእግዚአብሔርን ፊት ይለምናል። መንፈስን ከኔ አትውሰድ ብሎ በእግዚአብሔር ፊት በጣም ይጮሃል። ምህረት እንዲያደርግለት አንተም ብቻ በደልኩ ክፉም አደረግኩ እያለ ይጮሃል። የሚመለስ ልብ ስላለው ነው ዳዊት። እግዚአብሔር የሚመለስ ልብ ይስጠን። በዚህ ዘመን የሚመለስ ልብ ይስጠን። የእውነት ተጸጽተን በንስሐ በፊቱ የምንሆንበት፣ የእውነት ተጸጽተን ስለ ራሳችን፣ ስለ ቤተሰባችን፣ ስለ ትውልዳችን፣ ስለ ሕዝባችን የእውነት ተጸጽተን እውነት እኔ እንደዚህ እላለሁ። አንዳንድ እውነት እኛ እኮ ቢገባን እኛ ጌታን የተቀበልን እንኳን እኮ በአንድ ልብ ሆነን ለምድራችን ንስሐ ብንገባ፣ በአንድ ልብ ሆነን ስለ ምድራችን ብንጮህ እኛ ጥቂቶቹ አይደለም ኢትዮጵያን ምድርን እናሳርፍ ነበር ላለ ሁሌ እውነት እግዚአብሔር ይርዳል። እግዚአብሔር ይርዳል። ተደባልቆ ከመኖር እግዚአብሔር ያውጣል። ተረሳስሎ ከመኖር እግዚአብሔር ያውጣል። ልዩነታችንን አውቀን በልዩነት እንድንኖር ልዩነታችንን አላወቅን፣ እኛም ተደባልቀን ነው እየኖርን ያለ ነው። ልዩነታችንን ብናውቅማ ኖሮ ስንቱን ባተረፍን ነበር። እኛ ባለንበት ምድር ረሃብ ባልኖረ ነበር። እኛ ባለንበት ምድር ቁጣ ባልኖረ ነበር። እኛ ባለንበት ምድር ብዙ ነገር ብዙ ደም ባልፈሰሰ ነበር። እኛ ባለንበት ምድር እኛ ክርስቶስ በርቶልን እውነት ተገልጦልን እያለን እኛም ግን ከሚያማው ጋር እያማን ከሚገድለው ጋር የግድ ሽጉጥ ማንሳት አይጠበቅብንም። ከአማን ያው ገድል ነው። ከሚሰርቀው ጋር እየሰረቅን እኛም ተደባልቀን ከሚፈርደው ጋር እየፈረድን እውነት ነው። እግዚአብሔር የሾመው እግዚአብሔር ያንሳ ብለን እንኳን አንተውም። ሕዝብ ሲፈርድ አብረን እንፈርዳለን። ይሙት ሲል ይሙት እንላለን። ይጥፋ ሲል ይጥፋ እንላለን። እኛ ግን ከእግዚአብሔር መጠየቅ ከእግዚአብሔር ጋር መወገን እንደ ምድር ላይ እኛ በምድር ላይ የእግዚአብሔር አምባሳደሮች ነን። አንድ የእንትን አምባሳደር የአንድ ሀገር አምባሳደር እኮ የኢትዮጵያ አምባሳደር የሆነ ሀገር ሄዶ ስለሆነ ስለምድሩ ሲጠየቅ እኔ የራሴ ኦፒኒየን የሀገሬ መንግስት ግን ስለዚህ ነገር እንደዚህ ይላል ብሎ የሀገሩ መንግስት የሚለውን ነው የሚናገረው እንጂ እሱ የራሱን ሀሳብ አይናገርም። እኛስ የክርስቶስ አምባሳደሮች በምድር እኛስ አንድ ሀገር ዜግ በአምባሳደር ይህንን ካደረገ ለዚህ ያህል ከተጠነቀቀ እኛስ የክርስቶስ አምባሳደሮች ሆነን ለምን ከክርስቶስ ሰምተን አንናገርም? ከክርስቶስ ሰምተን ለምን አናጣራም? ለምን የክርስቶስ አምባሳደሮች እንደተባልን እንደዛ አንኖርም? ጌታ ሆይ በጌታ በኢየሱስ ክርስቶስ እንዳንተ አምባሳደሮች በምድር ላይ እንደሾምከን እንዳንተ አምባሳደሮች መኖር የምንችልበትን ጸጋ ስጠን። ጌታ አባቶች ከአንተ ሰምተን የምንኖር፣ ከአንተ ሰምተን የምንናገር፣ ከአንተ ሰምተን የምንወጣ፣ ከአንተ ሰምተን የምንገባ፣ ከአንተ ሰምተን በልዩነት የምንኖር አድርገን ከተደባለቀ ሕይወት አውጣን። እኛ ቆመን ለሌሎች ጌታ ሆይ መቆም ምክንያት እንድንሆን እርዳን። እኛ ተሻግረን ለሌሎች መሻገር ምክንያት እንድንሆን እርዳን። ጌታ ሆይ እኛ ተቀድሰን ለሌሎች መቀደስ ምክንያት እንድንሆን እርዳን። እኛ አምልጠን ለሌሎች ማምለጥ ምክንያት እንድንሆን እርዳን። ጌታ ሆይ ተደባልቆ ከመኖር ሕይወት አውጣን። ለየን አባቶች ለየን እንለይ ዘንድ ደግሞ እርዳን። አቅም ስጠን፣ ጸጋ ስጠን፣ ማስተዋልን ስጠን፣ ጥበብን ስጠን። ጌታ ሆይ እንለይን ዘንድ እርዳን። እውነት እኛ እያለን እግዚአብሔር እኮ ሰው አጣው ይላል። እግዚአብሔር እኛ እያለን ሰው አጣው ይበል። እኛ ታዲያ የማንን? እግዚአብሔር ሰው አጣው ካለ እኛ የማንን? የሚሰማው ስላጣ እኮ ነው። እግዚአብሔርን የሚሰማ በእርጋታ ይቀመጣል እንደሚል ቃሉ እግዚአብሔርን እርግጥ ብሎ ቁጭ ብሎ የሚሰማው ስላጣ እኮ ነው። ተሰብሰብቶት የሚራመድ ስላጣ ነው። ሁሉም ተደባልቆ የሚኖር ስለሆነበት እኮ ነው። ባንሰማ እኮ አይገርመኝም። እውነት አሁን እኛ ባንሰማ አይገርመኝም ማለት በቃ እንደዚህ ነው። ምክንያቱም ተደባልቀን ስለምንታይ ማንኛን ይመን የድሮ ጴንጤ እንባላለን። ለምን? የድሮ ጴንጤ ታማኝ ስለሆነ። የአሁንም ጴንጤ ማን ያምነዋል? ቃሉ አይታመንም እኮ
አይ ድሮ እኮ የጴንጤ ተፈልጎ ነበር አሉ ራሱ ኃላፊነት በመስሪያ ቤት ውስጥ የሚሰጠው ምክንያቱም ታማኝ ስለነበረ። አሁን ግን እኛን ተደባልቀን ሌቦች እንባላለን፣ ተደባልቀን እንሰደባለን፣ እንወቀጣለን። እውነተኛ ታማኝ እንኳን ብንሆን በሌሎች አይን እንታያለን። ይህንን ማጥራት የሚገባን እኛው ነን ጩኸን ከእግዚአብሔር ምሕረት ለምነን ከመደባለቅ ወጥተን እግዚአብሔርን ሰምተን ወጥተን እግዚአብሔርን ሰምተን ገብተን እንደ እግዚአብሔር ፈቃድ ኖረን በተለይ በዚህ ዘመን መንፈስ ቅዱስን እየሰማን ካልወጣን ካልገባን ዘመኑ እጅግ የከፋ ነው። በየትኛው ሰዓት በየትኛው ጊዜ ምን እንደሚሆን አናውቅም። ውጡ ሲለን ሰምተን መውጣት፣ ግቡ ሲለን ሰምተን መግባት፣ ተናገሩ ሲለን ሰምተን መናገር፣ ዝም በሉ ሲለን ምክንያቱም አትናገሩ ተብለን ተናግረን ራሱ ልንጠፋ እንችላለን። ቁጭ በሉ ብለን ተነስተን ወጥተን ራሱ ልንጠፋ እንችላለን። በዚህ ዘመን በተለይ እጅግ ከመንፈስ ቅዱስ ጋር መጣበቅ ይገባናል። ለዚህ ደግሞ እግዚአብሔር ይርዳን፣ ያግዘን፣ አይኖቻችንን ይክፈት፣ ጆሮዎቻችንን ይክፈት፣ ማስተዋልን ይስጠን፣ ምሕረትን እጅግ ያብዛልን፣ እውነት ምሕረትን ያብዛልን። መቼ እንደምንጠራ እናውቅም። ሕይወት እንደ ሸክላ ናት፣ ተሰባሪ ናት። ይኸው 200 ምናምን ሰዎች የያዘ አውሮፕላን ወጥቶ እንኳን ደቂቃዎችን ሳይበር ያ ሁሉ ሰው ይዞ ተከሰከሰ። ይህን አውሮፕላን ሰምታችሁ ከሆነ አንድ ሙሉ ቤተሰብ አለቀ። ከአንድ ቤተሰብ ደግሞ ሙሉ መቼ እንደምንጠራ አናውቅም። ስለዚህ ሁሌ በተዘጋጀ ማንነት ከእግዚአብሔር ጋር ተጣብቀን እንኖር ዘንድ፣ ስለ ሌሎች ግድ ይለን ዘንድ፣ ስለ ምድራችን ግድ ይለን ዘንድ፣ ስለ አልዳኑት ግድ ይለን ዘንድ፣ ስለ ራሳችን ጉዳይ ብቻ ሳይሆን ስለ ሌሎች ጉዳይ ግድ ይለን ዘንድ በፊቱ እንጮህ ዘንድ በፊቱ እንማልድ ዘንድ እግዚአብሔር ይርዳን። ከራሳችን ያለፍን እንሁን። እግዚአብሔር አባቶ ከራሳችን ያለፍን አድርገን፣ ከራሳችን ጥቅማጥቅም ጩኸት ያለፍን አድርገን፣ ጌታ ኢየሱስ እውነት አድርገን አባቶ አድርገን ከጠራህን አይቀር ጌታ አባቶ ኑረን ማለት እንድንችል እርዳን። ኑረን ማለት እንድንችል በአንተ በእኛ ደስ ተሰኝተህ አንድ ቀን እንኳን ፈገግ ብለህ ጌታ ሆይ በእኛ ደስ ተሰኝተህ እንድናልፍ እርዳን። ጌታ ሆይ ሰጠንን ጌታ አባቶ አሳይመን ሰርተን ጨርሰን ወደ አንተ መምጣት ይሁንልን። የሰጠንን መክሊቶች አውቀን በዛ አልፈን ወደ አንተ መሰብሰብ ይሁንልን። አባቶ እርዳን፣ በዚህ አግዘን ጌታ ሆይ ምሕረትህ በሁሉ አቅጣጫ ለእኛ ይሁን፣ ለምድራችን ይሁን፣ ለቤተሰቦቻችን ይሁን፣ ለመንግስቶቻችን ይሁን። በጌታ በኢየሱስ ስም ማረን። ይኸው ጮኻለን በፊትህ ማረን። ከለየህን አይቀር ጌታ ሆይ ሚስጥርን ከገለጥክልን አይቀር እንደዚህ ብላችሁ ጩኹ ካልክን አይቀር ጌታ ሆይ የአባቴ መንፈስ ቅዱስ ሻቲ ሪባሻ ካሞራ ካሻራ ካቲካ ሪባሞ ራካሻቲካ ሪባባባ ያ ሪባሻ ካሞ ካራ ካሻቲካ ሪባባባ ያ ሪባሻ ካሞ ካራ ካሻራ ካቲካ ሪባሞ ራቲ ሪባሻ ካሞራ ካሻራ ካቲካ እንደ ዳዊት እንላለን አንተም ብቻ በደልን ክፉም አደረግን። አባት ሆይ ማረን፣ ይቅር በለን፣ እጠበን፣ አንጻን፣ ቀድሰና ጠበን እንታጠባለን፣ ቀድሰን እንቀደሳለን፣ አንጻን እንነጻለን። አባት ሆይ ሻቲ ሪባሻ ረካሞ ራካሻቲ ካሪባባያ ሪባሻ ረካሞ ካራካሻቲ ካሪባባያ ሪባሻ ረካሞ ካራካካ ራካሻ ራካቲ ካሪባሞ ራካካ ራካሻ ራካቲ ካሪባባያ ሪባሻ ረካሞ ካራካሻቲ እናመሰግንሃለን። የራራህልን ጌታ እናመሰግንሃለን። ራርተህ ምስጢርን ገልጠህ በፊትህ እንድንጮህ የረዳን ጌታ እናመሰግንሃለን። ይህንን ስታደርግ ደግሞ በምህረት ልትመጣ ስለሆነ እናመሰግንሃለን፣ እንባርካለን፣ ከፍ
እናደርግሃለን ጌታ ሆይ እርዳን ጀማሪዎች ብቻ ሳይሆን ፈጻሚዎች አድርገን ጌታ ሆይ ክብሩን የሚወስደው ዘላለምን የሚኖረው የጨረሰ ነውና ጀማሪዎች ብቻ ሳይሆን ፈጻሚዎች አድርገን አታቲ ሪባባያ ሪባሻካ ሞራካ ሻራካቲ ካሪባባያ ሪባሻካ ሞራካ ሻቲ ካሪባሞ ራካሻቲ ካሪባባያ ሪባሻካ ሞራካ ሻራካቲ ካሪባባያ ፈጽሞ አትተወን ፈጽሞ ለድካማችን አሳልፈ አትስጠን ፈጽሞ ለስንፍናችን አሳልፈ አትስጠን ለአለማመናችን አሳልፈ አትስጠን እኛ ነን እኮ አስቸጋሪ ጌታ እኮ ሰይጣንን እኮ በኢየሱስ ስም ብሎ ማባረር ይቻላል ግን ከራሳችን ሐሳብ ራሳችን ነን የምናስቸግረው የራሳችን የሆነ ሐሳብ የራሳችን የሆነ ፈቃድ ለዚህ ነው የኛ ማንነት በእኛ ውስጥ ሞቶ የክርስቶስ ማንነት በእኛ ውስጥ መግዛት የሚገባው እኔ የሚለው የኔ የሚለው የኛ ማንነት በእኛ ውስጥ ሞቶ ክርስቶስ በእኛ ውስጥ መኖር ሲጀምር የዛኔ ነው ትክክለኛ ህይወት መኖር የምንጀምረው ምክንያቱም አሮጌው ማንነታችን አለው ሊል ይፈልጋል እኛ ካዳመጥነው ደግሞ ያሸንፈናል ሻቲ ሪባ ባባ ያሪባ ሻካቦካ ራካሻራካቲ ካሪማሞ ጌታው የኛ ማንነት ያስቸገረ እኔ ያለ የኔ ያለ ያስቸገረ የኛ ማንነት በእያንዳንዳችን ውስጥ ይሞት ያንተ ማንነት በእኛ ውስጥ ግሎሪፋይ ሆኖ ይግዛ ያንተ ማንነት በእኛ ውስጥ በገዛ ሰዓት ጌታው የዛኔ ጌታው ትክክለኛውን አኗኗር መኖር እንችላለን የኛ ገለባ ማንነት ያስቸገረ ልሰራ ወደ ጌታ ሆይ ልሰራ ፈቅደ አንተ መርጠህ ግን ያስቸገረ የኛ ገለባ ማንነት ዛሬ በእሳት ከኛ አንዳንዳችን ላይ ይፈላ አጣጣጣት ሪባባባ ያሪባሻካ ወራካ ሻራካቲ ካሪባቦ ራታቲ ሪባሻካ ወራካ ሻራካቲ ካሪባባ ሪባሻካ ወራካ ሻራካቲ የሰይጣን ሐሳብ በኢየሱስ ስም ይወገዳል የኛ ሐሳብ ነው አንተን የሚያስቸግር ነፃ ፈቃድ ስላለን ጌታ ሆይ ፈቃዳችንን ካላስገዛንልህ ያኔ ነው መስራት የማትችለው ሻካቲ ሪባባያ ሪባሻካሞ ፈቃዳችን ሁሉ በጌታ በኢየሱስ ስም ለአንተ የተገዛ ይሁን ራቲ ሪባባያ ሪባሻካሞ ራካሻካሪባሞካ ራካሻካቲ ሪባሻካሞ ራካሻካሪባሞ ራካሻካቲ ሪባባያ ሪባሻካሞ ራካሻካሪባሞ ሀቲ ካሪባባያ ሪባሻካቲ ሪባሻካሞ ራካሻካሪባሞካ ራካሻካሪባሻካቲ ካሪባሞ እናመሰግንሃለን እንባርክሃለን ከፍ እናደርግሃለን በሙላት በመካከላችን ስላለ እናመሰግንሃለን እንደዚህ በውስጣችን መንፈስ ቅዱስ ስለጮክ እናመሰግንሃለን ስለማለድክልን እናመሰግንሃለን ጸሎታችን ስለተሰማ እናመሰግንሃለን ምህረትህ በእኛ ላይ ስለሆነ እናመሰግንሃለን ምህረትህ በትውልዳችን በምድራችን ላይ ስለሆነ እናመሰግንሃለን እንባርክሃለን እናደርግሃለን ተባረክ የነገስታት ንጉስ ከፍ በል ጌታ ሆይ ደግሞ እንደዚህ ጸልያለሁ በጌታ ሆይ ስለሰጠን ስለዚህ አንተ አገልጋይ ስለሆነ ስለ አፖስትል ጸልያለሁ በዚህ ዘመን ጌታ አባቶ አንተን የሚሰማ ደግሞ ሰምቶ ካንተ የሆነውን የሚመግብ አባት ስለሰጠን እናመሰግናለን ስለ አፖስትል እጅግ አድርጌ ባርክሃለሁ ጌታ ሆይ አንተን የሚሰማበትን ልብ ስለሰጠው ፊትህን የሚፈልግበትን ልብ ስለሰጠው ጌታ ሆይ ትውልድን ይዞ በፊት መጮህ የሚችልበትን ልብ ስለሰጠው አንተ ስውር አድርገህ ሽሽግ አድርገህ ድብቅ አድርገህ ለአንተ ብቻ አይደለም ለእኔም ነው የደበኩ ብለሃልና ለአንተም ለራስህ ጨምሮ ስለሸሸከው ተደባልቆ ተመሳስሎ እንዳይሆን ድብቅ አድርገህ ሸሽገህ ስለያዝከው ደግሞ በሚገርም ሁኔታ እየሰራበት ስላለ እኛንም ደግሞ ጌታ ኢየሱስ እሱን ተጠቅመህ ልታሻግረን ስለወደድክ ጌታ ሆይ አባት አድርገህ ስለሰጠህን ስለረዳህን ጌታ አባት ሆይ እጅግ አድርገን እናመሰግናለን ስለ ባሪያ ተባረክ ስለሰጠው ጸጋ ተባረክ ጌታ ሆይ ስለ ቤተሰቦቹ ተባረክ ስለ አገልግሎቱ ተባረክ እግዚአብሔር እሱ ላይ ስላለው ትላልቅ አጀንዳ እናመሰግናለን ጌታ አሁንም ካወቀ በላይ አብዝቶ ይወቅ አሁንም ካከበረ በላይ አብዝቶ ያክብር አሁንም በሕይወቱ ላይ ከሾመ በላይ አብዝቶ
ይሹም አሁን ከሰጠው ጸጋ በላይ አብዝተህ ጸጋ ስጠው ካወቀ በላይ እጅግ አብዝቶ ይወቅ እግዚአብሔር አሁንም የበለጠውን ሚስጥር ግለጥለት ጌታ ሆይ የበለጠውን ሚስጥር ግለጥለት ሰማያት በትይዩ ተከፍተው የበለጠውን ክብር እግዚአብሔር ያይ ዘንድ የበለጠው ክብር ያገኘው ዘንድ የበዛው ክብር ካንተ ዘንድ የሆነው በሱ ላይ ይሆን ዘንድ በጌታ በኢየሱስ ክርስቶስ ስም ጸልየን ኃጢአት ይጣጡ ጣጣጣ ከክፉ ሰውረህ ጠብቀው ጌታ አባቶች ከሚከታተሉት የክፋት አይኖች ሁሉ ሰውረህ ታድገው ጌታ ሆይ ሰውረህ ጠብቀው አሁንም ለክብርህ አብቃው ያየለት ክብር አብቃው በጌታ በኢየሱስ ስም ላየለት ክብር አብቃው ጌታ ሆይ ስለምትረዳው አመሰግንሃለሁ አባት ሆይ በሙላት ስለምታግዘው አመሰግንሃለሁ ኃይል ሁሉ በድካሙ ስለሚገለጥ አመሰግንሃለሁ ብርታት አቅም ስለምትሆነው አመሰግንሃለሁ ጸጋን እጅግ ስለምታበዛለት አመሰግንሃለሁ ቀኙን ስለያዝከው አመሰግንሃለሁ ሁሌም አብረኸው ስላለ አመሰግንሃለሁ ጌታ ሆይ እባርክሃለሁ ከዚህ በላይ ስለምትጨምርለት አመሰግንሃለሁ በደም ሸፈንኩት በመንፈስ እሳት አጠርኩት የሱ የሆኑ ሁሉ በደሙ ይሸፈኑ አገልግሎቱ በደም ይሸፈን ቀኑ ዘመኑ ሁሉ በደም የተሸፈነ ይሁን መልካምነትና ምሕረት እስከ ዘመኑ መጨረሻ ድረስ ጌታ ሆይ ይጠብቁት ጌታ ሆይ ስለ ሁሉ ተባረክ እናመሰግንሃለን ከፍ በል እኛንም በደም ሸፍነን በመንፈስ እሳት ጠረን መልካምነት ይርዳን ስለ ሁሉ ተመስገን በምትወደው ልጅ በጌታ በኢየሱስ ስም ጸልየን አሜን ንቁም ሁላችን ለብቻችን ሃሌሉያ ኢባባ ያቢባሽ ኢየሱስ የክብር ጌታ የክብር ንጉሥ ኢየሱስ በዚያ አለ ኢየሱስ በዚያ አለ የክብር ጌታ በዚያ አለ የክብር ንጉሥ በዚያ አለ ኢየሱስ 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 በዚያ አለ ኢየሱስ በዚያ አለ ኢየሱስ በዚያ አለ የክብር ጌታ በዚያ አለ ኢየሱስ 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 ሃሌሉያ አሜን ሃሌሉያ ክብር ለእሱ ይሁን እንግዲህ ለንስሐ የሚገባ ፍሬ አድርጉ በልባችሁ አብርሃም አባት አለን ማለትን አትጀምሩ ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል አላቸውና አባት ሆይ በመካከላችን ስላለ በፍቅሬ መንገድ የመራን ስላለ አለመጥፋትን በዘመናችን አድርገህ ከጥፋት ተመልሰን አንተ በመራን መንገድ እንድንሄድ ሊረዳን የሚችለውን ጸጋ በመካከላችን አድርገህ ጌታ ኢየሱስ ሆይ በግርማና በሙላት አብረህን ሆነህ ጌታ ሆይ በእውነት ድካማችን አይተህ አለመብቃታችን አይተህ ልታበቀን ልታቆመን ጌታ ሆይ ያላንተ ምንም እንደማናደርግ አውቀህ ፈጽሞ ድካማችን ሳትቆጥር ንስሐችን ስለተቀበልክ እናመሰግናለን ከዚች ቀን በኋላ ለፍሬ የሚገባ ንስሐ አድርገን በፊት ለምልመን ፈቃድና አድርገን በዘመናችን የምትሰጠንን በጎ ስጦታዎችን ተጠቅመን ለክብሬ አብቅተን እግዚአብሔር የምትሰጠን ነቢያቶችን አንተ የምትሰጠን ህዝቦችን የቀባቸውን ሴቶችና ወንዶች ልጆችን ስትጠቅምባቸው አንተ እንደተደሰትክባቸው ተደስተንባቸው ለአንተ ክብር አብቅተን እንድናልፍ ጌታ ሆይ በክርስቶስ ኢየሱስም አሁን ሊረዳን የሚችለውን ጸጋ እንድትሰጠን እንለምናለን በሁሉ አቅጣጫ በሁሉ መንገድ ስለ ሁሉ
ጌታ ሆይ ክብርና ምስጋና ላንተ ይሁን። የማንጠቅም ባሪያዎች ነን፣ ከእግር በታች ነን። ድምፅን እንድንሰማ ፈቃድን እንድናውቅ የረዳን አንተ ነህ። መንግስት የተባረከ ይሁን። እናመሰግናለን። ያገለገለን ጸጋይ የተባረከ ይሁን። ለራሱ ክብር ለማምጣት እግዚአብሔር እየተንቀሳቀሰ ያለ ስለ ነቢያት መንፈስ አመሰግናለሁ። ይህ መንፈስ አርነት የሚሰጥ መንፈስ ነው። ይህ መንፈስ እግዚአብሔር ወይ በደረቅ አጥንት ላይ ህይወት ያመጣልናል። እኛም እግዚአብሔር ወይ ለዚህ መንፈስ እውቅና እየሰጠን በፈቃድ እንድንሄድ በኢየሱስ ስም አግዘን። ክብር ላንተ ይሁን። እናመሰግናለን። የዛሬውን ሰንበት ስለሰጠን ተባረክልን። የሚቀረውን ጊዜያችን ሁሉ ላንተ ሰጠን። በኢየሱስ ክርስቶስ በተቀባው ስም አሜን። እግዚአብሔር ይመስገን።